እንደዚህ የሚያማምሩ ሎጎችን እንዴት በሁለት ደቂቃ መስራት እንደምንችል የማሳያችሁ ይሆናል ማለት ነው። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ሰብስክራይብ ያደረጋችሁ ደግሞ ቪዲዮን ላይክ በማድረግ ጀምሩ። ወደ ቪዲዮ መጀመሪያ የምንፈልገውን ነገር እንጽፋለን ማለት ነው። እኛ እንድሰራለን የምንፈልገውን ነገር ማንኛውንም ነገር ሊሆን ይችላል። ፕሮፋይል ፒክቸር ሊሆን ይችላል፣ ታምኔል ሊሆን ይችላል። ብቻ እናንተ እንድሰራላችሁ የምትፈልጉት ፕሮፋይል ፒክቸር፣ 3D ቴክስት ማንኛውንም ነገር ማለት ነው። እናንተ እንድሰራላችሁ ወይም ክሬት እንዲያደርግላችሁ የምትፈልጉትን ነገር ከጻፋችሁ በኋላ ማለት እሱ በሚረዳው መንገድ በአማርኛ ጽፋችሁ እንግሊዘኛ ማችሉ ከሆነ በትራንስሌት በአማርኛ ትጽፉና ወደ እንግሊዘኛ ትራንስሌት ካረጋችሁ በኋላ ክሮም ትከፍታላችሁ ማለት ነው። እንደምታዩት እዚህ ጋር መጀመሪያ ሰርች ስላደረግኩ እዚህ ጋር መጀመሪያም ሰርች ስለተደረገ እዚህ አምጥቶልኛል ማለት ነው። gemini.google.com የሚለውን እንከፍታለን ማለት ነው። እንደዚህ ብላችሁ ሰርች ታደርጉ ለእናንተ ያመጣላችኋል በቀላሉ። ባለፈውም የሆነ ቪዲዮ ሰርቼ ነበር፣ ዩቲዩብ ላይ ገብታችሁ እዩ። ዲስክሪፕሽን ላይ አስቀምጥላችኋለሁ ያን ቪዲዮ እንዴት ጂሚናይ በመጠቀም ፎቶ ጀነሬት ማድረግ እንችላለን የሚለውን ነገር ባለፈው ቪዲዮ ሰርቼላችሁ ነበር። እንግዲህ ሲከፍቱት እንደዚህ አይነት ኢንተርፌስ ያመጣላችኋል ማለት ነው። እንደዚህ አይነት ኢንተርፌስ ያመጣላችሁ እዚህ ጋር ቺኛዋን ተነካላችሁ። እሷን ስትነኩት እዚህ ጋር ብዙ አይነት አማራጮችን ያመጣልናል ማለት ነው። እዚህ ጋር የሙዝ ምልክት ያለችዋን ክሬት ኢሜጅስ የሚለውን እንነካለን ማለት ነው። እኛ የፈለግነው ያው ክሬት እንዲያደርግልን ስለሆነ ክሬት ኢሜጅ የሚለውን እንነካለን ማለት ነው። እሱን ከነካችሁ በኋላ ቅድም በእንግሊዘኛ የጻፋችሁትን እንዲሰራላችሁ የፈለጋችሁትን ነገር ኮፒ ያደረጋችሁትን እዚች ጋር ፔስት ታደርጋላችሁ ማለት ነው። ዲስክራይብ ዩር ኢሜጅ በመለበት ቦታ ፔስት ታደርጋላችሁ። ፔስት ካደረገን በኋላ እዚች ጋር ሴንድ እናደርጋለን ማለት ነው። ሴንድ ስናደርግ በትንሽ ደቂቃ ሰርቶ ይሰጠናል ማለት ነው። እንግዲህ ይሄ በጣም በቃ በዚህ ሰዓት በጣም አነጋገር ነው የጉግል ጂሚናይ። ብዙዎቹ እየተጠቀሙት ነው፣ ታምኔል እየሰሩበት ነው፣ የተለያየ ነገር ቢዝነስ እየተሰራበት ነው በዚህ። እንግዲህ እንደምታዩት ጀነሬቲንግ ኢሜጅ እያለ ነው ማለት ነው። ይሄው እንደምትመለከቱት ኤምጂ ሎጎ ስራልኝ ብዬ ነበር። ይሄው እንደምትመለከቱት በጣም የሚያምር ምንም ሳልጨነቅ ጽሁፍ ብቻ ጽፌ እንደምታዩት በጣም የሚያምር 3D የሆነ ሎጎ በትንሽ ደቂቃ ውስጥ ሰርቶልኛል ማለት ነው። እናንተ ማንኛውንም ነገር እንደሰራላችሁ የምትፈልጉት ሎጎ ሊሆን ይችላል፣ 3D ቴክስት ሊሆን ይችላል፣ ታምኔል ሊሆን ይችላል፣ ማንኛውንም እናንተ የምትፈልጉትን ማንኛውንም ነገር ዋናው እናንተ በስርዓቱ ሞር ዲፋይን አድርጋችሁ መጻፍ ነው። እኔ አሁን የኛውን እንደው ምንም በቃ ምን ልበላችሁ ዝም ብዬ በቃ በማይሆን እንግሊዘኛ ነበር ጻፍኩት። ይኸው በቀላሉ ሰርቶልኛል። እኔ ለፕሮፋይል የሚሆን በጣም ምርጥ የሆነ 3D ሎጎ ሰርቶልኛል ማለት ነው። ዳውንሎድ ለማድረግ ኢሜጁን ጠቅ ታደርጋላችሁ ማለት ነው። ጠቅ ስታደርጉት እዚህ ጋር በቀስት ምልክት አለች፣ እሷን ነክተን በቀላሉ ዳውንሎድ ማድረግ እንችላለን ማለት ነው። ዳውንሎድ የምትለውን ነክታችሁ ዳውንሎድ ታደርጋላችሁ ማለት ነው። እንግዲህ ቪዲዮ እንደተመቻችሁ አልጠራጠርም። እንደምታዩት ከዚህ በፊት የሰራዋቸው ይኸው እዚህ ጋር አሉ። ይህንም ከዚህ በፊት የሰራሁት ነው። ቪዲዮ እንደተመቻችሁ አልጠራጠርም። ይህ የግራፊክስ ቻናል ነው። ስለ ግራፊክስ የምንማማርበት እንዲሁም አዳዲስ ነገሮችን ስለ ግራፊክስ የምንማማርበት ቻናል ነው። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንዲሁም ሰብስክራይብ ያደረጋችሁ ደግሞ ቪዲዮን ላይክ ማድረግ እንዳይረሳ። ቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።